የገዛ ባሌን የ80 ባሌን እጅ ከፍንጅ አልጋዬ ላይ ከጎረቤት ልጅ ጋር አገኘሁት። እንደ ሁልጊዜው ዴይሊ እንደማደርገው ስራ እየወጣሁ ነበር። በቃ ስራ 2:30 እየወጣሁ ነበር። አስፋልት ዳር ስደርስ ስልኬን እንደረሳሁ ገባኝ ማለት ነው። ስልኬን ረስቻለሁ። ወደ ቤት ተመለስኩ። ወደ ቤት ስመለስ ግን ያገኘሁት ነገር በጣም ያስደነግጥ። በጣም ነው የደነገጥኩት። ድርቅ ብዬ ነው የቀረሁት። በጣም ነው የደነገጥኩት። የገዛ ባሌን የ80 ባሌን የልጆቼን አባት ከጎረቤት ሴት ጋር አልጋዬ ላይ እጅ ከፍንጅ ግንኙነት እያደረጉ አገኘኋቸው። በጣም ነው የደነገጥኩት። አሜዚንግ። በጣም ነው የደነገጥኩት። በቃ ምንም ማለት አልቻልኩም። ደረኩኝ። ድርቅ ነው ያልኩት። ምንም ማለት አልቻልኩም። እንደገና ተመልሼ ወጣሁ። የት እንደሚሄድ እራሱ አላውቅም። ደንግጫለሁ። ታክሲ ይዤ ወደ ስራ ቦታ ነው ቀጥታ የሄድኩት። ምንም አልሰራሁም። ጭራሽ ወደ ቤት መመለስ ራሱ አስጠላኝ። በቃ በጣም ነው የዘገነነኝ ወደ ቤት ራሱ መመለስ። የ80 ባሌን የስንት ዓመት ትዳሬን ማለት ነው አልጋ ላይ ነው ያየሁት። አይኔ መካድ አልችልም። በቃ ግን ያው ልጆች ስለወለድን ወደ ቤት ተመለስኩ። ስለነገሩ ጠየቅኩት። በቃ ይቅርታ ይጠይቀኛል፣ የሆነ ምክንያት ይሰጠኛል ምናምን ብዬ ነበር ያሰብኩት። እሱ ግን ምንድን ነው ያደረገው? ገምቱ እስኪ ምን እንዳደረገ። ጭራሽ እኔ ጥፋተኛ አድርጎኝ ቁጭ። አንቺ በአንቺ ደስተኛ ስላልሆንኩ አንቺ የምፈልገው ነገር ስላላረግሽልኝ ነው ሌላ ሴት ጋር የሄድኩት ታረክታል። ጭራሽ እኔ ጥፋተኛ አድርጎኝ ቁጭ አለ። አልገመትኩም። በጣም ነው የደነገጥኩት። እኔ ይቅርታ ይጠይቀኛል ምናምን ብዬ ነው ያሰብኩት። ጭራሽ እኔ ጥፋተኛ ሆንኩኝ ማለት ነው። እንደውም ራሴን ተጠራጠርኩ ማለት ምንድነው ያላስደሰትኩት? ምንድነው እንትን ያልኩት ቅር ያለው ነገር ማለት ራሴን ጠብቃለሁ፣ ንጽህናዬን ጠብቃለሁ። ምን ማለት ነው? አላስደሰትሽኝም ማለት ማንኛውም ሰው እንደሚያደርገው ያን ያህል ዝርክርክ ሰው አይደለሁም ማለት ነው። ግን ጥፋተኛ ነው። በቃ በጣም ነው የደነገጥኩት። በጣም ነው የገረመኝ። ጭራሽ ይቅርታ ሳልጠይቅ እኔ ጥፋተኛ ሆንኩኝ ማለት ነው። ችት ተደርጎብኝ ምን ጥፋተኛ ነሽ ተብዬም ልክ እያሳመነኝ ነው። እኔ ነኝ ማለት ነው ያጎደልኩበት አይነት ስሜት እየተሰማኝ ነው ማለት ነው። እናንተ ብትሆኑ ምን ታደርጋላችሁ? እስኪ ኮመንት ላይ ጻፉ። በቃ ልክ እንደ ጥፋተኛ ተቆጥሬ ይቅርታ ሳልጠይቅ ለልጆቼ ስል ልቀጥል ትዳሩን ኦር ልፍታው? ምን ትሉኛላችሁ? ሲጀመር ሶሻል ሚዲያ ላይ ማለት ነው ስለ ናርሲስቲክ ፐርሰናሊቲ እየተወራ ነበረ። ጽዮን ግርማ ያወራችሁ ስለ ናርሲስቲክ ፐርሰናሊቲ እሱን እየተወራ ነበርና ያሰብኩት የኔ ላይፍ ነው። የኔ ባል ምናልባት ናርሲስት ይሆናል፣ ናርሲስቲክ ፐርሰናሊቲ ይኖረዋል ብዬ አሰብኩ። ምክንያቱም አቢዩዝ አረገኝ፣ ልክ ቺት አረገብኝ። ጭራሽ ጥፋተኛ እኔን አረገኝ ማለት ነው። ናርሲስቲክ ፐርሰናሊቲ ሊሆን ይችላል ብዬ አሰብኩ እና ምናልባት ናርሲስት ይሆናል ወይ የኔ ባል? ኮመንት ላይ ጻፉልኝ። መፍትሄ እፈልጋለሁ፣ ሀሳባችሁን እፈልጋለሁ ብላ አንድ ጎረቤት ነች ቪዲዮ ሰራላት ፈልጋ ነው። በቅንነት ሀሳባችሁን ጻፉላት። ከወደዳችሁት ቪዲዮን ደግሞ ላይክ፣ ፎሎ፣ ሼር እንዳይረሳ፣ ሰብስክራይብ ማድረግ